ተመልሰናል ቤተሰቦቻችን። እንግዲህ ዛሬ አብረውን የሚገኙት ዶክተር አቡሽ ናቸው። ዶክተር አቡሽን በድጋሚ እያመሰገንን ወደ ጉዳያችን እንመለስ። እንግዲህ ሀሳቦችን እንደመነሻ ነው እያነሳን የነበረው። አሁን በወጣው ረቂቅ ላይ የኢንቨስትመንት ባንክን መቋቋም ፈቅዶ በተለይ ደግሞ ለውጭ ሀገር ዜጎች ይህንን እድል ይሰጣል። እስኪ እዚህ ላይ እናውራበት። እዚህ ላይ ለውጭ ሀገር ዜጎች እድል መሰጠቱ ያለው ጥቅም ያለው ጉዳት ምንድነው የሚለውን እናውራ። በዛው አያይዘን ኢንቨስትመንት ባንክ ስንል ይሰራል እያልን ያለ ነው ማበደር ወይም ስለዚህ ስቶክ ማርኬትም እንደዚሁ ነው። ምክንያቱም ብዙ ሀገሮች አንዳንዴ ስቶክ ማርኬት ያላቸው እንዲመስል የሚያቋቁበት ሁኔታ አለ። ነገር ግን ስቶክ ማርኬት ሪሊ ለኢኮኖሚው ይጠቅማል የሚባልለትን አላማ እንደ ሌሎች የበለጸጉ ሀገራት ሳይፈይድ የሚቀርበት ነገር ስላለ ማለት ነው። ስለዚህ በኢትዮጵያም እንግዲህ የሞቀ የስቶክ ማርኬት ገበያ ማለትም ኢንቨስተሩንም ሀገሪቱንም ሊጠቅም የሚችል አት ሴም ታይም ድርጅቶችንም እንደገና ደግሞ ጥሩ የገንዘብ ምንጭ እንዲሆናቸው በማድረግ ረገድ ስቶክ ማርኬት በጣም ጠቀሜታ ያለው ዘርፍ ነው። ይህን ዘርፍ ታዲያ ውጤታማ ለማድረግ አንዱ የሚያስፈልገው ነገር ምንድነው? ኢንቨስትመንት ባንኪንግ ነው። ስለዚህ ኢንቨስትመንት ባንኪንግ በምንልበት ጊዜ እንግዲህ ስቶክ አጠቃላይ የካፒታል ማርኬት ውስጥ አንዱ አገልግሎት ሰጪ ተቋማት ናቸው። ኢንቨስትመንት ሌሎችም አሉ። ስለ አንድ ነገር ነው የምናነሳው። ካፒታል ማርኬት ወይም ስቶክ ማርኬት ውስጥ ስላሉ አንድ አገልግሎት ሰጪ ተቋም ወይም ስለ ኢንቨስትመንት ባንክ ብቻ ነው የምናነሳው። ሌሎች አሉ እና እነዚህ ኢንቨስትመንት ባንኪንግ በዋናነት እንግዲህ ካፒታል ማርኬት በምንልበት ጊዜ ስቶኮችና ቦንዶች ወይም የሀብት ሰነዶችና የእዳ ሰነዶች በሆነ ተቋም ውስጥ ተመዝግበው ለማህበረሰቡ ወይም ለኢንቨስተሩ የሚሸጡበት ሂደት ነው። እነዚህን ስቶኮችና ቦንዶች ታዲያ የሚያቀርቡ ድርጅቶች አሉ፣ የሚያቀርቡ አካላት አሉ። እነኚህ አካላት አንደኛው መንግስት ነው፣ ቦንድ ያቀርባል። እንግዲህ መንግስት በምንልበት ጊዜ ፌዴራል መንግስት አለ፣ የክልል መንግስታት አሉ፣ እንደገና ደግሞ የከተሞች አሉ። ለምሳሌ አዲስ አበባ መስተዳደር፣ ድሬዳዋ መስተዳደር እንደምንለው። በሁለተኛ ደረጃ የምናገኛቸው ደግሞ የግል ድርጅቶች ናቸው። የግል ድርጅቶች ደግሞ ሁለት አይነት መሳሪያዎችን ወይም ደግሞ ሰነዶችን ያቀርባሉ። አንደኛው የድርሻ ሰነድ ነው ማለት ስቶክ የምንለው ወይም አክሲዮን የምንለው ነው። ሁለተኛው እንደገና ደግሞ የብድር ሰነድ ወይም ቦንድ የምንለው ኮርፖሬት ቦንድ የምንለው ነው። ስለዚህ ቦንድ ስንል ገቨርንመንት ቦንድ አለ፣ ኮርፖሬት ቦንድ አለ። ስቶክ ስንል የድርሻ ስንል ግን ገቨርንመንት አይመለከተውም፣ ድርጅቶችን ነው የምናነሳው ማለት ነው። ስለዚህ እነኚህ ኢንስትሩመንቶች ወይም እንደገና ማርኬት ወይም ስቶክ ማርኬት በሀገራችን ላይ ስላልነበረ በዚህ ዘርፍ ላይ የዳበረ እውቀት ያላቸው ባለሙያዎች እንግዲህ ትልቅ ኤክስፔሪየንስ ይፈልጋል ብያለሁ። እውቀት፣ ኤክስፔሪየንስ፣ ስኪል ይፈልጋል። እነዚህን ለማምጣት የሚያስችል ተሞክሮ የተጠራቀመ እውቀት ስላልነበረን የግድ ይሄ ዘርፍ ደግሞ ውጤታማ እንዲሆን ፌል እንዳያደርግ ስለሚፈለግ ስቶክ ማርኬቱ ማለት ነው የግድ እንደዚህ አይነት ሙያ ያላቸው ብቃት ያላቸው ልምድ ያላቸው ሰዎች ከውጭ መምጣት አለበት ማለት ነው። ስለዚህ ክፍተቱን ለመሙላት ነው እንግዲህ ከውጭ እነዚህን ባለሙያዎች የሚመጡት። እነዚህ ባለሙያዎች በሚመጡበት ጊዜ ደግሞ ምንድነው ሁለት ጠቀሜታዎች አሉ። አንደኛ የካፒታል ይዞ ይመጣሉ። በዋናነት ግን ከካፒታሉ በላይ የሚያስፈልገው ነገር ምንድነው? እውቀት ነው። እውቀትና ልምዳቸውን ለአገር በቀል ባለሙያዎች የማስተላለፍ ነገሮች ይኖራሉ። ለምሳሌ ኮንስትራክሽን ዘርፉን እንመልከት። ኮንስትራክሽን ዘርፉን በምንመለከትበት ጊዜ የውጭ ኮንትራክተሮች ብዙ መንገዶችን፣ ድልድዮችን ሲሰሩ ቆይተዋል፣ እየሰሩም ያሉ አሉ። እነኚህ ባለሙያዎች ግን ከአገራችን ኢንጂነሮች ጋር አብረው መስራታቸው የአገራችን ኢንጂነሮች እንደገና ደግሞ በለመዱት ከእውቀታቸው ባሻገር በቀሰሙት ልምድ ብዙ ስታዲየሞችን ደስ የሚገራርሙ ህንጻዎችን እየሰሩ እናያቸዋለን። ይህ እንግዲህ የልምድ የእውቀት ሽግግር የፈጠረው ነገር ነው እና ኢንቨስትመንት ባንክ በምንልበትም ጊዜ ባለሙያዎችን ለማምጣት መንግስት የተገደደው በዘርፉ ላይ የዳበረ እውቀትና ልምድ ባለመኖሩና የአገር በቀሉ ወደፊት ደግሞ ይህንን ሽግግር እያዳበረ እንዲሄድና ራሱን ችሎ ብዙ ኢንቨስትመንት ባንክ ያው ዘርፉ ሰፊ ስለሆነ ያንን ለማካሄድ ይመስለኛል። አንድ የመሰረቱ ከተጣለ በኋላ የሀገራችንን ባለሙያዎች ልምዱን ከቀሰሙ በኋላ መግባት ስለሚችሉ ማለት ነው። ምን አይነት ባለሙያዎች ናቸው የሚያስፈልጉት? እስኪ አሁን እንደዚህ አይነት የኢንቨስትመንት ባንክ ሲባል ኢንቨስትመንት ባንከርስ የሚባሉት ምን አይነት ባለሙያዎች ናቸው የሚያስፈልጉት? በሙያ ደረጃ፣ በትምህርት ደረጃ በምን አይነት ዝግጅት ያሉ ናቸው መሆን አለባቸው ተብሎ የሚታሰበው? በራሱን የቻለ ኢንቨስትመንት ባንኪንግ የሚቀስሙት ልምድ ይኖራቸዋል ወይስ በአካውንቲንግ በባንኪንግ በምን የሰለጠኑ ባለሙያዎች ናቸው? ምን አይነት ባለሙያዎች ናቸው የሚያስፈልጉት? እንግዲህ ያው ተቋም እንደ ተቋም ካየ ነው ስራዎቹን ደግሞ በምንመለከትበት ጊዜ ስራዎቹ አንደኛ የፋይናንስ ባለሙያ ይፈልጋል።
ሁለተኛ እንደገና ደግሞ የቢዝነስ ባለሙያዎችን ይፈልጋል። ያው ስለ ቢዝነስ ስለሆነ ስራው። በሶስተኛ ደረጃ እንደገና ደግሞ የህግ ባለሙያዎችን ይፈልጋል፣ ኢንቨስትመንት ሎየርስ ይፈልጋል ማለት ነው። እና እነዚህ ባለሙያዎች በዋናነት መሰረታዊ ናቸው። በተለይ በድርጅቶችን ቫልዩ በማድረግ ረገድ፣ በዋጋ ትመና ላይ በመስራት ረገድ የድርጅቶችንም ሆነ የአመራሮችን የህግ ሁኔታዎችን በማጥናት እና ጥሩ የሆነ የህግ አደረጃጀት አዘሴም ታይም ህግ ነክ የሆኑ ችግሮች አለመኖራቸውን ለማየት የሚችሉ ኢንቨስትመንት ሎየርስ ያስፈልጋሉ። በፋይናንሻል ዱ ዲሊጀንስ ደረጃ እንደገና ደግሞ የድርጅቱ የፋይናንስ አወቃቀር ወይም እንደገና ደግሞ መዝገብ አያያዝ ወይም እንደገና ደግሞ የኦዲቲንግ ካሁን ቀደም የነበረው የኦዲቲንግ ሂደት ግልጽነት ባለው መንገድና ትክክለኛ ሂደቱን ያለፈ ስለመሆኑ ማረጋገጥ የሚችሉ ደግሞ የኦዲተርስ ያስፈልጋሉ ማለት ነው። ስለዚህ ተቋሙ እንዲህ አይነት ባለሙያዎችን የያዘ ተቋም መሆን መቻል አለበት። ጉዳቶች ሲኖሩታል ማለት አሁን ለፎሪነርስ መሰጠቱ ለውጭ ዜጎች መጀመሪያ እንግዲህ ጥቅሙን ያወራ ነውና ወይም ደግሞ በምን አይነት የህግ ማዕቀፍ ውስጥ መሆን አለበት እንደዚህ አይነት ባንኮችን ወይም እንደዚህ አይነት ሴክተሮችን ለውጭ ባለሀብት ስንሰጥ ምን አይነት ጥንቃቄዎችን መውሰድ አለብን ብለህ ታስባለህ? እንግዲህ በተለይ ጥንቃቄ የባንኪንግ ዘርፍን ክፍት በምናደርግበት ጊዜ የተለያዩ ጥቅሞች ይኖሩታል፣ ጉዳቶች ይኖሩታል የሚባል ነገር አለ። ምክንያቱም ከገንዘብ ጋር የተያዘ ስለሆነ ዋና ስራው ገንዘብ ነው። ስለዚህ ገንዘብ እንደገና ደግሞ የሀገሪቱን ኢኮኖሚ ከማገዝ ባሻገር በተቃራኒው ደግሞ ፋይናንሻል ክራይሲስ የመፍጠር አቅም አለው በደንብ ማኔጅ ካልተደረገ ማለት ነው። ይሄ እንግዲህ ካሁን ቀደም የምናውቃቸውን የቁጠባ ላይና ብድር ላይ የሚሰሩ ባንኮችን በተመለከተ ነው። ስለዚህ የኢትዮጵያ የባንኪንግ ሴክተር አሁን በአሁኑ ወቅት ባለው ሁኔታ ለውጭ የባንኪንግ አገልግሎት ሰጪ ተቋማት ክፍት አይደለም። እንግዲህ ይሄ ማለት ይቀጥላል ማለት አይደለም። እየታየ ሊሆን ይችላል በሂደት መከፈቱ አይቀርም። ነገር ግን አሁን የምናወራው እነኚህ ስለ ኢንቨስትመንት ባንኮች ነው። ኢንቨስትመንት ባንኮች ደግሞ አሁን በወጣው ህግ ላይ እንደታየው ከማህበረሰቡ ቁጠባ መሰብሰብ አይችሉም አንደኛ። ሁለተኛ እንደገና ደግሞ ለተበዳሪዎች ገንዘብ ማበደር አይችሉም። ስለዚህ ከፋይናንስ አንጻር ሊመጣ የሚችለው ሪስክ የክሬዲት ሪስክ ወይም እንደገና ደግሞ ከሌላ ሀገር ለምሳሌ ባንኮች ሌላ ይሄ ዲፖዚትና የቁጠባና ብድር አገልግሎት ሰጪ ባንኮች ቢሆኑ ሌላ ሀገር ችግር በሚፈጠርበት ጊዜ ኢንተርናሽናል ባንኮች ስለሆኑ እኛም ሀገር ያ ችግር ሊመጣ ይችላል። ሁለተኛ እንደገና ደግሞ የክሬዲት እንትናቸው ሞር በጨመረ ቁጥር አገሪቱ ለክሬዲት ሪስክ ሊያጋልጧት ይችላል የሚባሉ ነገሮች እዚህ ላይ አይኖሩንም ማለት ነው። እነዚህ ኢንቨስትመንት ባንኮች ይዘውት የሚመጡት ነገር እውቀት ነው። ልክ እንደ ኮንስትራክሽን ኢንዱስትሪ ውስጥ መመልከት እንችላለን በቀላሉ ማለት ነው። ገንዘብ ይዘው ሊመጡ ይችላሉ ለዛ ስራ ለዛ ለተፈቀደለት ስራ እና እንደገና ደግሞ ከፍተኛ የሆነ ዘርፉ ለሚፈልገው እውቀት እና ልምድ ይዘው ይመጣሉ። ስለዚህ ያንን ነገር ይዘው የሚመጡ በመሆናቸውና በኢኮኖሚው ላይ በትልቁ ኢኮኖሚው ላይ የሚጫወቱት ሚና ያን ያህል የጎላ ስላልሆነ ችግሩ ሳይሆን ሞር የሚታየው ወደፊት ለሀገር በቀሉ ባለሙያ የሚያመጡት የእውቀትና የልምድ ሽግግር ነው የሚሆነው። አዎ፣ ስለዚህ መጀመሪያ ሪስኩ ሚኒማይዝ ተደርጎ ነው ወደ ስራ እየተገባበት ያለው ማለት ነው። አዎ፣ ዘርፉ በራሱ ሪስክ የሆነ ዘርፍ አይደለም ኢንቨስትመንት ባንኪንግ። በጣም በጣም ጥሩ። እንግዲህ እየቀጠልን እንሄዳለን። እየተከታተላችሁ የምትገኙት ቢዝነስ ሎ የተሰኘውን ፕሮግራማችንን ነው። ቢዝነስ ሎ በጸጋ ኢቨንትና ኮሚኒኬሽን ከአሃዱ ኤፍኤም ሬዲዮ 94.3 ጋር በጋራ የሚቀርብላችሁ ፕሮግራም ነው። ቢዝነስ ነክ ጉዳዮችን እናነሳበታለን። አዳዲስ ኢሹዎች ሲኖሩ በንግዱ ዘርፍ ማለት ነው እያነሳን እዚህ ባለሙያ እየጋበዝን እንወያያለን። ዛሬም እዚህ አጠገባችን ዶክተር አቡሽ አያሌው አሉ። እጅግ አድርገን እናመሰግናለን።